መዝሙረ ምዕራፍ 7 አቤቱ አምላኬ በአንተ ታመንሁ። ከሚያሳድዱኝ ሁሉ አድነኝና አውጣኝ። ነፍሴን እንደ አንበሳ ነጥቀው እንዳይሰብሩአት የሚያድንና የሚታደግ ሳይኖር። አቤቱ አምላኬ እንዲህስ ካደረግሁ ዓመፃም በእጄ ቢኖር ክፉ ላደረጉብኝም ክፉ መልሼላቸው ብሆን ጠላቴንም በከንቱ ገፍቼው ብሆን ጠላት ነፍሴን ያሳድዳት ያግኛትም። ሕይወቴንም በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርዳት። አቤቱ በመዓትህ ተነስ፣ በጠላቶቼ ላይ በቍጣት ተነሣባቸው። አቤቱ አምላኬ ባዘዝኸው ትእዛዝ ንቃ። የአሕዛብም ጉባኤ ይከብብሃል፣ በእነርሱም ላይ ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቄ ፍረድልኝ፣ እንደ የዋህነቴም ይሁንልኝ። የኀጥኣን ክፋት ይጥፋ፣ ጻድቁን ግን አቅና። እግዚአብሔር ልቡናንና ኵላሊትን ይመረምራል። እግዚአብሔር የጽድቅ ጋሻዬ ነው፣ ልበ ቅኖችን የሚያድናቸው። እግዚአብሔር የእውነተኛ ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜም አይቈጣም፣ ባትመለሱ ግን ሰይፉን ይስላል። ቀስቱን ገተረ አዘጋጀም፣ የሞት መሣሪያንም አዘጋጀበት። ፍላጻዎቹንም የሚቃጠሉ አደረገ። እነሆ በዓመፃ ተጨነቀ፣ ጉዳትን ፀነሰ፣ ኃጢአትንም ወለደ። ጕድጓድን ማሰ ቈፈረም፣ ባደረገውም ጕድጓድ ይወድቃል። ጉዳቱ በራሱ ይመለሳል፣ ዓመፃውም በአናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ።